እንዴ ፍቅር በሰላም የተቀመጥሽው? ወጥ ውስጥ ምንድን ነው የጨመርሽበት? ምን ሆነ? የምትጨምሪውን ነገር ንገሪኝ። ሁሌ እንደምሰራው ነው የሰራሁት። ሆዴን እያመመኝ ነው። የሆነ ነገር እያደረግሽበት ነው አይደል? ሌሎቹ እኮ ደህና ናቸው። አሃ የኔ ላይ ብቻ ነው እየመረዝሽ ያለሽው። የምን መርዝ? ይኸው ቁርስ ከበላው በኋላ 4 ጊዜ ነው መጸዳጃ ቤት የገባሁት። ውጭ የበላሽው ነገር አለ እንዴ? ደግሞ ከቤት መቼ ወጥቼ ነው ውጭ በባል? የራስሽ ምግብ ነው እንጂ። እሺ ለሆድሽ የሚሆን ጥሩ ነገር ላዘጋጅልሽ። ይኸውልሽ አደይ በጣም እየታገስኩሽ ነው። እሺ ድንቄ መታገሰቴ ታግሰሽ ሙተሻል። እኔ ምን ታሪ በቀን ስንት ነው የምትሰሪው? 2 አለያም 3 እንዴ አንዴ ሰርተሽ አትገላገይም እንዴ? እና ባርኮት አለመዱማ። በነገራችን ላይ በጣም ይገርም ሙያ ነው ያለሽ። አመሰግናለሁ። እውነቴን ነው የምልሽ። ብችልና ያለ እረፍት በበላ ራሱ ምንም አይሰለችኝ። ይሄን ያህል? አዎ በጣም ነው የወደድኩልሽ። ወንዶቹን ሁሉ ቆይ ምንድን ነው የምታስነካቸው? ምን የተለየ ነገር ኖሯት ነው እሷ? ምግብሽ ይጣፍጣል፣ አመሰግናለሁ። ሽታው ያስታውቃል። አታጋን ነው እንጂ ጭራሽ አፍላፍ ገጥማ ያወሩልኛል። ፍቅር ምንድን ነው? ሻይ ትፈልጊያለሽ? ገላሽን ታጠቢበት። ሽታው በቃ እኔ እኮ የምትፈልጊ መስሎኝ ነው። እየተገባበዛችሁ ጠጡት። እቺ ብሽቅ የሆነች ልጅ ልታሳብለኝ ነው እንዴ? ቆይ የምትፈልገው በጣም ነው ደስ ያለኝ ዛሬ። እኔም ልጆቹ በጣም ጎበዞች ናቸው፣ ደስ ይላሉ። አዎ አንቺም ያዛ አይደለሽ? አዎ አኮራው አይደል? በጣም ስሚኝ እስቲ ቆንጆ ጁስ ሰርተሽ አምጪልኝ፣ በጣም ያስፈልገኛል። ሱቅ ደርሼ እስከመጣ ግን መጠበቅ ይኖርብሻል። ምን ማለት ነው? ቤት ውስጥ ፍሩት የለም ማለት እኮ በጣም ነውር ነው። አንቺ እኮ ነሽ የጨረሽው። እና በሆነስ ቶሎ መግዛት ነበረብሽ። እኔ ራሴ ነኝ መገዛው። እኔ ራሴ አመጣልሻለሁ። እሺ እንዴ ይሄ እኮ የሥራ ግዴታ ነው። ካለቀ ደግሞ ቶሎ ሪፖርት ማድረግ አለባት። ነግራኛለች እኮ ራስቸው ነው። በጣም ይቅርታ አደይ። በቃ አንቺ ግቢ። ምንድነው የሚያስጨውሽ? ሰራተኛዋ ልታሳብደኝ ነው እዚህ ቤት። እንዴ አሁን የጨረሰውን ነገር ደግሞ ወደ ኋላ። ደግነቱን የሩም ያስቀመጥኩታለኝ እንጂ ጉድ ሰርታኝ ነበር እሷማ። በቃ እኔ እስከገዛ ያለውን ተጠቀሚ። ኦኬ እሺ ቶሎ አምጣልኝ። እነዚህ ሴቶች ግን አደይን ጠምደዋታል። ምን እንዳደረገቻቸው እኔ እንጃ። ቆይ አመል ነው እንጂ አሁን አደይ ምን ልታደርጋቸው ትችላለች? በጣም ምስኪን ሴት እኮ ነች። ሴቶች ሲገናኙ እኮ ችግር ነው። ደግሞ እኮ በጣም ምርጥ ልጅ ናት። በጣም እና ደግሞ ብዙ ነገርም አለ። ለማንኛውም እኔ ገዛዝቼ ልምጣ። ላግዛ? አይ በፍጹም አያስፈልግም። እሺ ስለምን እያወራችሁ ነበር? እኔ ስመጣ ነው አይደል ወሬ ቀይሳችሁት? አረ ምንም የቀየርነው ነገር የለም። ያው መሄድ ስላለበት ነው እኮ። ስለማን እያወራችሁ ነበር? ስለ አደይ። አደይ ደግሞ ምን የሚወራ ነገር አላት? ብዙ ነገር አላት። ለምሳሌ ሙያዋ። ይሄ ሆዱን በጣም የሚወድ ሰው አስተያየት ነው። እሺ እንዴ መልኳስ ብትይ ቆንጆ ናት ልትለኝ ብቻ እንደ ያውም ልቅም ያለሽ ቆንጆ ናታ። ወይ ቆንጆ አታውቅም ማለት ነው። እናንተ ተቀባብታችሁ የሌላችሁ እሷ ከነጭሷ ትበልጣችኋለች። ጭራሽ ከኛ ጋር እያወዳደርካት ነው? አዎ ይኸውልሽ እሷ እንደናንተ ራሷን ብትጠብቅ አጠገቧ አደርሱም ነበር። እሺ በጣም ጥሩ። በቃ እውነቱ ሲነገራችሁ እንዲህ ነው ያደረጋችሁ ማለት ነው። አይ ሴቶች እናንተ ደግሞ ከፋ።
ምንድነው? ምን ሆነሽ ነው? ይሄ ወንድምሽ ነው ደግሞ? እሱ ምን አደረገሽ? ስለ ቁንጅና አንስተን አወራን እና ከዛች ሰራተኛ ጋር አላወዳደረ መሰለሽ? እና እኔ ምን ይመለከተኛል? አንቺን እኮ እሷ እንደምትበልጥሽ ነው እያወራ ያለው። ኤክስኪውዝ ሚ ነው ትበልጣችኋለሽ ምናምን አላለ መሰለሽ? ያንቺን እሺ፣ እኔን ግን እንዴት ማለት እየሰደብሽኝ? ያው አንድ አይነት ኑሮ ላይ ናችሁ ብዬ ነው። ሰራተኛዬ ናት እኮ። አንቺ የምትበይውን አይደል እንዴ የምትበላው? ቢሆንስ ያው የተለየ አይነት ነገር ሊኖራችሁ አይችልም ብዬ ነው። አንቺ ግን የእውነት እያወዳደርሽ ነው ከዛ ዝርግርጋ? እሱ የኔ ጉዳይ አይደለም። ጉዳይሽ ምንድነው ታዲያ? አሁን እኔ እንዴት ከእናንተ ጋር ወዳደረኝ ነው? ቆይ ራስሽን ማን ነው ብለሽ የምታስቢው? እኔንማ ታውቂኛለሽ። አቧላቅሽን ባክሽ። ምን አብረን ስለበላን ስለተጣናቅሽ? ድምጻችሁ እኮ ታች ድረስ ይሰማል። በሰላም ነው? አንቺ ጭራሽ ሩሜን ሳታስፈቅጂኝ ቀጥ ብለሽ መግባት ጀመርሽ? እቺ ጦሰኛ እኮ ነች። በጣም ንቀናለች። አንቺ ተነሽ እንከተላት። ዳይ አንተ ማለክ ጭራሽ? አዎን። ጩኸት ሰምቼ ስገባ እኮ አባረሩኝ። ቆይ ምን እየሆናችሁ ነው? አንተ ማለክ? አዎ አለሁ። ጩኸት ሰምቼ እኮ ስገባ አባረሩኝ። ቆይ እኔ የምለው አንተ ማን ነው የቤት ደረጃ መዳብ ያደረገ? እባክህ አልገባኝም። እኔ ማን እንደሆንኩ ታውቃለህ? ከማንም ምናምን ጋር የምታወዳድረኝ? ስነ ስርዓት ያዥ። ጨምላቃ አንቺ ውጪ። ይሄ የኛ ጉዳይ ነው። እሺ እገባለሁ። ዞር ብለሽ እንዳታይ፣ ቀጥ ብለሽ ውጪ። ቆይ ምን እየሆናችሁ ነው ያላችሁት? አዎ ሁሉም ደረጃውን ማወቅ አለበት። አዎ በትክክል። ስለምንድን ነው የምታወሩት? ሰማኛለህ? እኔ በጣም ለየት ያልኩ ሴት ነኝ። ከማንም ጋር እንድታወዳድረኝ አልፈልግም። እንዳትደግመው። ጨረሽ? አዎ። እሺ አሁን መሄድ ትችያለሽ። አልቀለድኩም። ቆይ አንቺስ ምንድን ነው የምትይው? ከዚህ በኋላ ከሷ ጋር ያለህን ቅርበት መቀነስ አለብህ። እንደ እንግዳ መከበር ከፈለክ ማድረግ ያለብህን የምልህን ነው። የምርሽን ነው? ወንድሜ ደረጃህን ማወቅ ያለ ቦታ ስትገኝ እኮ ትናቃለህ። ዳዊት ስማኝ እንጂ። ስለ ምክራችሁ አመሰግናለሁ። እሺ አሁን ግን ግቡ። ከልብ ነው ግን እንዲህ የምትለው? አዎ የምሬ ነው። ለአንተ ብለን በነገርንህ ጭራሽ እየተቆጣኸኝ ባልሆነ ልመታሽም እችላለሁ። ኦ ማይ ጋድ። ታላቅሽ መሆኔን አትርሺ። እሺ ስትጣመም የግዴታ ማስተካከል አለብኝ። ደግሞ መኝ አደርገዋለሁ። ለአንዲት ተራ ሰራተኛ ብለህ እህትህ ልትመታት ነው? ትሰሙኛላችሁ? አሁንም ይህንን ወሬ ማታቆሙ ከሆነ አንቺም አይቀርልሽም። ኦ ማይ ጋድ። ወንድሜማ የሆነ ነገር ሆኗል። አሰርታበት ይሁን እንዴ? ምናምን ነው? ምንድነው ምናምን? ወይ ለካ ታውቂው እና ንገሪኛ። አሁን አይሆንማ። እና መቼ ነው የሚሆነው? ብቻችንን ስንሆን። እሺ ግን ያልሽው ነገር እንዲያደርጋል ከዚህ በላይ ያደርጋል። ወይኔ ወንድሜን አደገኛ ነው በእኛ በጣም። ምንድን ነው የምትሸኳሸኩት? ይሄኛ ጉዳይ ነው፣ አንተን አይመለከትም። እሺ ሌላ ጉዳይ ሳላችሁ? የለንም። ግቡ። ምን አይነት ናቸው? እንዴት እንዚዛ ጥዝየ ሄሎ ወይ እህቴ፣ ደህና ነኝ። እንዴት ነሽ? ተሻለሽ? እና መድኃኒቱ ለውጥ አለው? ባለፈው የላኩልሽ ብር በቃሽ እንዴ? ችግር የለውም። በቃ ሰሞኑን እንደምንም ፈላልጌ እልክልሻለሁ። በቃ ከመውጣታችሁ በፊት ደግሞ መጥቼ ይሻለሁ። ፍቅር ቆየሁብሽ እንዴ? ኖርኳቴ እንዳትወጪ ብዬሻል ነበር። የት አባሽ ስትንዘላዘይ ብለሽ ነው የመጣሽው? ወይ ባርኮት አልነገረሽ? ምንድነው የሚነግረኝ? ወገቤ እስኪሰነጠቅ ድረስ ነው ቤቱን ያስተካከልኩት። ምንድነው የተስተካከለው? አልወለወልሽ፣ ሶፋ አልቀያየርሽ፣ የሰቀልሽ ወረድሽው ዕቃ የለ። ለየትኛው ስራ ነው ወገብሽ የሚሰነጠቀው? ነው ወይስ ምን? አይ ተይው በቃ። ለምን እተዋለሁ? ወይስ ምን? እኔማ ልቀልድ ነበር። ለካ ከአንቺ ጋር ቀልድ አይሄድም።
ውይ በጣም አሳቅሽ። ትቀልጂ የለ እንዴ አንቺ? እሺ የት አባሽ ነው የምትሄጂው? ማስተካከለውን አንዳንድ ነገር ላስተካከል ብዬ ነው። ወይኔ እኔ ፍቅር የዚች መጫወቻ አሉን። ፊት አሳየኋታ ባለንጋ መግረፌን አቆምኩ። ቆይ ከዚህ በኋላ ፋንት ትከፍትና እኔ ፍቅር ማን እንደሆንኩ በደንብ አድርጌ ያሳያታለሁ።